እውነት እንደዚህ የሚገርም ድንቅ ንግግር ይዘሽ ግን እንዴት ሞቲቬሽናል ስፒከር አትሆንሽ? ማለት ቆመሽ ታዳምጪኝ ነበር? አዎ የሚገርሙ ቃላቶች ነበሩ። ተመስጬ ነበር እየሰማሁሽ የነበረው። ግን ይሄ ነገር እንደሚያስቀይም አታውቂም? ያለ ፍቃድሽ ስለሰማሁሽ ይቅርታ። እሱም ብቻ ሳይሆን የአባቴን ቃላቶች ክሬዲት በእኔ ስም ስለሰጠሽ ነው። እንዴ ቃላቶችሽ አባቶችሽ ናቸው? አዎ በጥቂቱ ከሸመደድኳቸው ምክሮች ውስጥ አንዱ ነው። በጣም አስተዋይና አንባቢ ሰው ናቸው ማለት ነው። አዎ አባቴ ግማሽ እድሜውን ጦር ሰራዊት ቤት ውስጥ ነው ያሳለፈው። እዛ ግዳጁን እየተወጣ ነው። ለእናቴ ግን ታማኝ ባል ነበር። ታዲያ እንዴት ነው በወታደር እጅ ማደግ? ትንሽ ጠበቅ ያለ ነው አይደል? የኪራ የፍቅር ጓደኛ ወይም ደግሞ የትዳር አጋሩ ትሆናለች ተብላ የተገመተችው ልጅ እንግዲህ እንዳያችሁት በጠዋት ተነስታ እቤት ውስጥ ሳሎን ላይ ሞቲቬሽን ወይም ደግሞ አነቃቂ ንግግር፣ በተለይ ሴት ልጅ ካገባች በኋላ ትችላለች፣ ሁሉን ነገር ማድረግ ትችላለች። ሴት ልጅ ልጅ ወለደች አገባች ማለት የዓለም መጨረሻ ማለት አይደለም። ሁሉን ነገር ማድረግ ትችላለች። ከዛ በኋላ እንደውም የተነሳ ጠንካራ አመለካከት ካላት ሴት ልጅ ከዛም በኋላ እንደውም የበለጠ ጉልበትና ኃይል ያላት ነው የምትሆነውና ተነሺ፣ ጠንካራ ሁኚ፣ በፍጹም ተሰብረሽ መቅረት የለብሽም እያለች ድራማ ነክ በመሰለ ሁኔታ ለብቻዋ እያወራች ወይም ደግሞ ዲያሎግ እያረገች እያለች ምሩ ወደ ሳሎን ትገባና ታዳምጣታለች። በመጀመሪያ አካባቢ ምሩ ለሷ የነበራት አመለካከት የጥላቻ ወይም ደግሞ ቀዝቀዝ ያለ ቢሆንም አንዳንድ ጊዜ ከምትናገረው ነገር ግን እየሳበቻት መታለች። ዛሬ ደግሞ የበለጠ ብቻዋን ስታወራው የነበረው ነገር ምሩን እጅግ በጣም ስቧት እንድታጨበጭብላት አስገድዷል። እያጨበጨበች ወደ ሳሎን ገብታ የሚገርም ንግግር ነው የተናገርሽው፣ በጣም ጠንካራ ነው፣ ደስ ይል ነበረ፣ እኔ ራሴ ተመስጬ ነበረ የሰማዎች ብላታለች። ኦኬ እያዳመጥሽ ነበረ፣ አላየውሽም። ይሄ ሁሉ ይገርምሻል ምርዬ፣ ይሄ የአባቴ ውጤት ነው። አባቴ እጅግ በጣም ጠንካራ እንደሆን አድርጎ ነው ያሳደገኝ። ለዚሁም ደግሞ የሱ በውትድርና ዓለም ውስጥ የነበረው የስራ ውጤት ነው። ነገር ግን እኔን ወታደር እንደሆን አልፈቀደልኝም። እኔ ግን ወታደር ሴት መሆን ነበረ የምፈልገው። ወታደር አንዳንድ ጊዜ በህይወት ማለፍም ስለሚያጋጥም ይህንን ደግሞ ለልጁ ስለማይመኝ አባቴ ወታደር ሆኜ እንድቀጥል አልፈለገም። በሌላ ህይወቴ ላይ ግን ጠንካራና አስተዋይ ልጅ እንድሆን ሁል ጊዜ የሱ ወይም ደግሞ የአባቴ ድርሻ የአንበሳውን ድርሻ ይይዛል ብላ ነግራታል። የሚገርመው ወደ ኪችን ሄዳ ከጽናት ጋርም ተወያይታ ነበረና ያነሳቻቸው ነጥቦች በሙሉ የጽናትን ልብ እንድትገረም አድርጓታል። ወይ ጉድ አለች። ስትታይና የምትናገረው ነገር አንድ አይደለም። እጅግ መልካም ልብና ጠለቅ ያለ አመለካከት ወይም ደግሞ ጠንካራ ሴት እንደሆነች ያመለክታል። አሁን እቺ ልጅ እንግዲህ ኪራዬን ልትወስደው ነው ወይንስ እንዲሁ ዝም ብላ ነው ብላ በጣም ግራ የተጋባችው ጽናት እንግዲህ ሁሉንም ግራ እያጋባች ቀጥላለች። በተለይ ኪራ የሚሆነውን አጥቷል። ምን ሆና ነው ፍቅሬን በገለጽኩላት ባከበርኳት ማግስት እንደዚህ አይነት ለውጥ ያመጣችሁና አልፈልግም ያለችኝ ብሎ በጣም እየተጨነቀ ነው። ለብቻዋ ራሱ ምንድነው እንደዚህ የምትሆኝብኝ? ትላንትና ፍቅሬን ገልጬልሽ ለምንድነው የተቀየርሽ ሲላት ወይ ተናግራ አትናገር ወይ ጥላው ደግሞ አትሄድ እዛው ቤት ተቀምጣ አንዳንድ ነገር ሲያረግ ትቆጣዋለች። ወደሷ ደግሞ ሲጠጋ እኔኮ አልፈልግም በቃ የኔና ያንተ ነገር አብቅቷል ትላለች። ጥፋቴ ምንድነው ንገረኝ ሲላት ጥፋቶችህንማ ታውቃቸዋለህ፣ እድሜ ልክ እኮ ይቅር ሊባሉ የማይቻሉ ናቸው ብላ የበፊቱን ጥፋቱን ወይም ደግሞ የበፊት ያደረገውን እንዲጸጸትበት አድርገዋለች። ነገር ግን በሱ እንድክስሽና አሁንም ደግሞ ባለው ነገር ይቅታ ተባብለን እኮ አዲስ ህይወት ውስጥ አዲስ ፍቅር ጀመረናልና ምን ሆነሽ ነው ጽናት ሲላት በፍጹም እሷ አትናገርም። በእርግጥ የኪራ አባት ለሷ የሰጧት ስራ አለ። ምክንያቱም አዲስ የመጣችው ልጅ በፍቅር ውስጥ እንዲገባ ማድረግ የሷ ግዴታ እንደሆነ ነግረዋታል። እሷ ግን ይህንን ነገር አልተቀበለችም። በፍጹም ደግሞ አለመቀበሏ ትክክል ናት። ነገር ግን ይህንን ነገር ለኪራ ነግራ ያለውን መንገድ ማስተካከል የምትችለው አንድና አንድ ጽናት ናት። ይህንን ካልነገረችው ኪራም ሊያቅ በፍጹም አይችልም።
ኪራና ልጅቷ እሷ እንዳሰበችው ፍቅር ውስጥ የሚገቡ አይነት አይደሉም። ሁኔታዋ ሁሉ ግርም ይለዋል። እንዴት ሰው ልጅ ሴት ሆኖ ወደ ወንድ ይቀየራል? በጣም የምትገርም ልጅ ናት። ልጅ እያለን እኮ እንደዚህ አልነበረችም፣ በአንዴ ወደ ወንድ ተቀይራ ጠበቀችኝ ብሎ በጣም ነው የሚገረምባት። እንኳን ፍቅር ውስጥ ሊገቡ ቀርቶ ማለት ነው። እያወሩ ያሉትም ነገር ደግሞ እንደው ዝም ብሎ ማህበራዊ ነገር እንጂ ስለ ፍቅር የሚጠቅስ ምንም ነገር የለም። ሁለቱ ግን አንድ ላይ በሆኑ ቁጥር መቼም ሆድ ያባውን እንዲባል ነውና ጽናት ውስጧ ያለው ሁለቱ ወደ ፍቅር ይገባሉ ብላ ስለምታስብ እጅግ በጣም እየተናደደች ያው እንግዲህ ኪራ ላይ ነው የምትወርድበት ማለት ነው። ይህንን መቋቋም ያቃተው ኪራ ወጥቶ እንግዲህ ሞቅ ድመቅ እስከሚል ድረስ ጠጥቶ ወደ ቤት ተመልሷል። ቆይ ምን በሆነ ተቀጣቡ ይመስልሽ? ወይ ጽናት ለምንድን ነው ሁለት አይነት ሰዎችብኝ? ቆይ ትናንት የተፈጠረውን በደል እያስታወሱ ዛሬ መቅጣቱ ለምን አስፈለገ? ለምን አስፈላጊ ነበር? አልነበረም። ብቻውን ቁጭ ብሎ ከመጡጡ ጋራ እያወራ ስለሷ ሲያስብ ጽናት ትደውላለች። አይ ጽናት ያንቺ ነገርማ በጣም የሚገርም ነው። በፊት የነበረውን ስህተት በሙሉ እያነሳሽ አሁን እኮ መውቀስ ጀምረሻል፣ ከኔም ርቀሻልና አሁን ደግሞ ለምን ትደውያለሽ? ከቤቴ ተበሳጭቼ ወጥቼ እንድጠጣ ያስገደድሽኝ እኮ ያንቺ ርቀት ነው። ጽናትዬ እጅግ በጣም እኮ ነው የምወድሽ። ማን ይረዳኝ ታዲያ ያለ ብቻውን እያወራ ካወራ በኋላ ወደ ቤት ሲገባ ሳሎን እየጠበቀችው ጽናት ብቻ ነበረች። ሁሉም ተኝተዋል፣ ምክንያቱም በጣም መሽቷል። እዛም በኋላ ለምን ትጠብቂኛለሽ? አንቺ እኮ ነው ለዚህ ሁሉ ያበቃሽኝ ሲል እጅግ ተንደርድራ ቅፍ አድርጋ ታቅፈዋለች። በጣም ይሰማታል። የሆነው ነገር ሁሉ ያሳዝናታል። ለምን ጠጣ ስትለው በአንቺ ምክንያት ነው የጠጣሁት፣ ነገሮችን ሁሉ አመሰቃቀልሽብኝ፣ ግራ ገባኝ። ስለዚህ ብጠጣ ምንም አይግረምሽ ሲላት በጣም ተጸጽታ እንደዚህማ አይሆንም፣ ለምንድን ነው ራስን የምትጎዳው ትለዋለች። አይ እንግዲህ ራሴን እንድጎዳ ካልፈለግሽማ ምክንያቱን ንገሪኝና ያለውን ነገር በሙሉ ፈተነው ወደ እኔ ወይም ደግሞ ወደ ፍቅራችን ተመለሽ ይላታል። በእውነት ጽናት ኪራን አሁን ሰዓት ላይ በጣም እየጎዳችው ነው ያለችው። ምንም ነገር አትናገርም። እሷም እየተጎዳች ነው። አዎ በትክክል እሷም እየተጎዳች ነው። ግን እየሄደችበት ያለችው መንገድ በፊት ኪራ የሚያደርገው ብቻውን የሚወስናቸው ውሳኔዎች እንደጎዱት ሁሉ ልክ እሷም አሁን የያዘችው ነገር ያንን ነው። አባቱ የኪራ አባት ያሉትን በሙሉ ብትነግረውና መፍትሄ ቢፈልጉ ከዚህ አይነት ጭንቀት ውስጥ ሊወጣ ይችላል። እሷም ካለችበት ጭንቀት ትወጣለች። እናቱ እኮ ሊድሩት ይፈልጋሉ፣ ስለዚህ ኪራ ግዴታ ማግባት አለበት ብላ የምትወስነው ጽናት በመስተር ጀርባው ግን እሷን አግብቶ መኖር እንደሚችል አንድ ቀንም አስበው አታውቅም። በቃ አንድና አንድ ከሌላ ሰው ጋር ትዳር መመስረት እንዳለበት ነው የምታስበው። እኔስ ምን ባላለው ከወንድ ጋራ እንደዚህ አይነት ግንኙነት ውስጥ ገብቼ ቢያይኝ አባቴ ምን ይለኛል ያለችው ጽናት ከዚህ በፊት እንግዲህ እጅግ በጣም ወዳው ብዙ ጊዜ እወድሃለሁ አፈቅርሃለሁ ብለዋለች። እስከ አፈቀረችው ድረስ ደግሞ አባትየው ኪራ ማለት ማን እንደሆነ በጣም ያውቃሉ። የሰው ልጅን በጣም የሚያከብር እንግዳ ተቀባይ፣ በእውነት ለራሱ የሚሆነው ነገር በሙሉ የሚያስገርበን ቢሆንም በእንግዳ አቀባበሉ ኪራን የሚያክል የለም። እና አባትየው ጽናትና ኪራ ቢጋቡ አባትየው ከደስታ ውጪ ምንም ይላሉ ብዬ እኔ አልገምትም። እሷ ግን በጣም እንትን ብላ የፈራችው አባቴ ቢሰማ ምን ይለኛል ከኪራ ጋር ያለውን የፍቅር ግንኙነት ብላ ታስባለች። አንድና አንድ እንግዲህ የፈለገ ነገር ይምጣ እንጂ ያለውን ችግር ነግራው መፍትሄ ተፈልጎ ወደ ፍቅራቸው ካልገቡ በስተቀር እንግዲህ ኪራ ከቀን ወደ ቀን ራሱን እየቀየረ ችግር ውስጥ እየገባ የበለጠ ብቻውን እየተከዘና እያሰበ ከሰውነት ጎዳናው ሲወጣ እያየችው እሷም እየተጨነቀች ከነምሩ ጋር ያላትን ግንኙነት እንኳን በጣም ባጭሩ አድርጋ ዝም ብላ እያሰበች ነው የምትለው። ይህን ሁሉ የተመለከተችው ምሩ እንኳን ብትጠይቃት ምንም ነገር ልትነግራት አልቻለችም። ግራ የተጋባው ይሄ ቤተሰብ ወዴት እየሄደ ይሆን? በፍጹም ኪራ ከመጣችው ልጅ ጋራ የፍቅር ግንኙነት ውስጥ ለመግባት
እስካሁን ድረስ አላሰበም። ይህንን የምታውቀው ምናልባት ጽናትና አባትየው ናቸው እንጂ ሌላ ሰው እንኳን ማንም የጠረጠረ የለም። እሷም ልጅቷም የመጣችበትን አላማ እንኳን አልተነገራትም፣ አታቅም። ምንም አይነት የፍቅር ግንኙነት ከኪራ ጋር የላትም። ዝም ብላ ነው እየኖረች ያለችው ማለት ነው። አባቴ ኑሪ ስላለኝ እሱ ደግሞ ጀግናይ ስለሆነ እሱ ያለኝን ነገር አከብራለሁ፣ ለምን እንደመጣው እንኳን አላቅም የምትለው ልጅ ስለ ፍቅር እስካሁን ድረስ አስባ አታቅም ከኪራ ጋር። በዚህ ሁኔታ ውስጥ ግን ያሉት ጽናትና ኪራ ፍቅራቸውን እየበደሉ እየተራራቁ ርቀት ለርቀት ሁለቱም ሌላ ሀሳብ ውስጥ ገብተው በጣም እየተጎዱ ነውና ባክሽን ጽናት ያለውን ነገር ለኪራ ነግረሽ በሚቀጥለው ፕሮግራም ላይ የተሻለ ወይም ደግሞ ደስ የሚለን ነገር ይዛችሁ እንደምትመጡ ባለሙሉ ተስፋ ነኝ። ለዛሬ እንግዲህ እዚህ ላይ እናበቃለን። መልካም ጊዜ ይሆንላችሁ። ሰላም።